ሁለተኛ ቀን የጊታራችሁን አካል ካወቃችሁ በኋላ ደግሞ እጣት ማፍታታት ይኖርባችኋል። እናንተ መስራት ያለባችሁ ይህን ጊታር ኤክሰርሳይዝ ከ5 እስከ 10 ደቂቃ በየቀኑ። እንዴት ነው የምናደርገው? ሜትሮኖም በመጠቀም ሜትሮኖም አፑ ላይ እንዴት እንደምታገኙ እዚህ ጋር ሳይቻለሁ። ሜትሮኖም በመጠቀም እንዴት ታደርጋላችሁ? ትወርዳላችሁ ክሩ ከዛ እየፈጠናችሁ ማወቅ ግን ያለባችሁ ነገር ድምጹን ስታወጡ ወይም ደግሞ ክሩን ስትመቱ ምንም አይነት የሚረብሽ ድምጽ መኖር የለበትም፣ አያስፈልግም። እንዴት ነው ይሄንን የምታቆሙት? የምትይዙበት ፍረት ላይ ከብረቱ ኤግዛክትሊ ጀርባው ላይ ነው የምትይዙት። እንደዛ ሲሆን ብጥብጥ አይኖርም ወይም የሚረብሽ ድምጽ አይኖርም። ግን ወደ ኋላ ልውሰደው ካልኩ ግን ይሄንን ኤቭሪ ዴይ ለ5 ደቂቃ ለ10 ደቂቃ በየቀኑ መስራት አለባችሁ።